በግነው ከዚህ የኛው ግን ደንደን ያለ ሰብስክራይብ አድርጉን በላችሁ። አዲስ አካውንት ሰብስክራይብ አረመቤቴ ሱራፌል እባላለሁ። ለዚህ ዩቲዩብ ቻናል የመጀመሪያ ቪዲዮና ሰብስክራይብ እና ላይክ በማድረግ ይህን ዩቲዩብ ቻናል አብረን እናሳድገው። ከዚህ በፊት የነበረው ዩቲዩብ ቻናሌ ፖስት ማድረግ አልቻልኩምና ይህንን አካውንት ሰብስክራይብ ያደረግን እናሳድገው። ዛሬ የበዓል ዋዜማን በበሬ ተራ እናሳልፋለን። እስከ ቪዲዮ መጨረሻ ድረስ ተከታተሉ። ሰብስክራይብ አድርጉ። አንድ ሰው አለ ቤት አለ ማላጊዮት ሰምተናል። የቢጄስን ሻርማ ነው ማለት ልንገዛ ጌድ ነው ከመጠለም አለች። ሶስት እነዚህ ራሱ በሬ ናቸው። ታርዳችሁ ፈጣሪ ቀርበ ግን በሬ ናቸው። ያቺኛው ትንሽ አጥንት ይጎላታል። ይሄኛው ግን ደንደን ያለ ይሄም ሰለ ይሄ ደግሞ ይሄ ዝም 150 ይሸጣል። በኋላም ያነጠነጠ እስቲ ቦርጩ ራሱ አሪፍ ነው ቢሸጥ ደህና ያወጣል። ይሄኛው ትንሽ እንትን ይላል። ይሄ አንቺ የዘጠና ምናምን ይሻላል። የምን አበዘጠና ነው እቺ 150 ናቲ ለዶሮነት ነው የምትሆን። ይሄ ካሜራ ራሱ ታዲያ ነው ይኸውላችሁ። እዚህ ጋር ጀሞ አለ። ከዛ ካራ ልትገባ ነው። ካራ በሬ ተራ እና ምን ታያለሽ? ምን ታስተላልፊያለሽ? ይሄ በግ ነው ይሄ ደግሞ አንተ ምን ታስተላልፋለህ? እንኳን አደረሳችሁ በላ እንኳን ይሄ በጣም ረጅም ሌላ ጎቴ በሩ ጋር በጣም ረጅም ጎቴ በሩ ጋር ስንት ነው? ሸንተም ና እንጂ ነው። አያኛ አብረን ና ይሄ ባለ ሀብት ነው። ማርያምን አራት ያው አምስት ነው የወሰድነው። ቀንሱልን። ተገዝቷል በሬ ሰው ለሶስት ተከታታይ አመት በሬ ተራ ገብቶ እንዴት አይለምድም? እውነት ነው የምላችሁ። የሆነ በሬዎቹ የሚገፋፉት የሆነ የሚወጋጉት ነገር አለ አይደል? እሱም በተአምር ልለምዱ አልቻልኩኝም። በራሴ ስናደድ ነበረ። እያወራው ምናምን በደንብ ቪዲዮ ልሰራላችሁ ነው ዛሬ ገቦት የነበረው በሬ ተራ እና በዚያም የራሳችንን ስለምንገዛ ግን እሱን እንኳን ማድረግ አልቻልኩኝም። በቃ በጣም ያስፈራል ስለሚወጋጉ ምናምን በሬዎቹ እና ቪዲዮ መቅረጽናን ይከብዳል። ግን ደግሞ የሆነም በጥቂቱ የሆነ ቪዲዮ ሊቀርጭ የላችኋለሁ በደንብ በቃ ያየሁት ነገር ማለት ነው። ትንሽዬ በሬ በጣም ትንሽዬ በሬ ከ100,000 ብር በታች አይጠራም ጭራሽ ማለት ነው። ከ100,000 ብር በታች አይጠራም። ምናልባት ተከራከራችሁ 80 ምናምን ልገዙ ትችላላችሁ። ትንሽዬ በሬ ግን ከ100,000 ብር በታች አይጠራም እና እግዚአብሔር ፈቅዶልን እኛ ጸዴ በሬ አግኝተናል። እሱን ወደ በኋላ በደንብ ታዩታላችሁ። እስከ ቪዲዮ መጨረሻ ድረስ ተከታተሉት። ወዳችኋል። አረመቤቴ አይ ግርግር በዝቶበት ነው እንጂ የዋን አረ ካሜራው ሸፉ አረ ምርጥ ነው በጣም ይሄ አሪፍ ነው። ከዚህኛው ይሻላል የተሻለ ነው። ስንት ነው የተባለው? አረ ዳጊቱ አሁን ይጥቁ ጎለጎም ለኮሚቴ ለሚተመረጣለ እግዚአብሔር ናሱራ አበጀት
ማርያምን ቲክቶከር ነው እዚህ ያለው ይታወቅልሻል። ይኸውልሽ ከሱ ግዙ ቤት ካራ ስመቱ ከሱ ግዙ ካራ 10 ነበር ከሱ ግዙ ካራ ፎቶ አለበት ካራ ስመቱ ከሱ ግዙ ቲክቶከር ፕሮሞሽንሽን ትይዣለሽ። ፕሮሞሽን በነፃ በመጨረሻም በ110 ሺህ ብር ተስማምተን ይህንን የመሰለ በሬ ይዘን ወደ ቤታችን እየሄድን እንገኛለን ማለት ነው። ይኸውላችሁ በሬውን ከመግዛቱ በላይ መንዳቱ እጅግ በጣም ከባድ ነው። እኛ ደግሞ በእግራችን ነው ከካራ አባዱ ድረስ ሄድ ነው። ግን እግዚአብሔር ጠብቆልን ምንም ሳይሆን ወደ ቤታችን በሰላም ገብተናል። በሬው ሲታረድና ቀጣይ ያሉትን ፕሮግራሞች ማየት የምትፈልጉ ከሆነ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቀጣይ ቪዲዮ ላይ ፖስት አደርግላችኋለሁ። እስከዛው ሰላም ቆዩልኝ።